ለምረቃው ነበር የሄደው። ነገ እንደሚመጣ ነው እየጠበቅን የነበረው። የሟች ዶክተር ለታ ተስፋዬ ቤተሰብ የጠቅላይ ሚኒስትሩ አማካሪ ነበሩ በሚል በየማኅበራዊ ሚዲያው የተሰራጨው መረጃ ሐሰተኛ ነው። ለሥራ ጉዳይ ልዑካን ቡድን ሆነ ነው የሄደው የተባለውም ሐሰተኛ መረጃ ነው። የደንቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ የሞቱት ከመንግሥት ልዑካን ቡድን ጋር ወደ አሜሪካ በሄዱበት እንደሆነ እና የጠቅላይ ሚኒስትሩ አማካሪ እንደነበሩ በማኅበራዊ ሚዲያ በስፋት ተሰራጭቷል። ይህንኑ ጉዳይ በተመለከተ ለቲክቫህ ኢትዮጵያ ቃላቸውን የሰጡ ዶክተር የለታ የቅርብ ቤተሰብ ግን ከዶክተር ለታ ሕይወታቸው ያለፈው ለሥራ በሄዱበት ነው፣ የጠቅላይ ሚኒስትሩ አማካሪ ነበሩ በሚል የተሰራጨው መረጃ ሐሰተኛ ነው ሲሉ ተናግረዋል። በማኅበራዊ ሚዲያ የተሰራጩት መረጃዎች በጣም ደስ የማይል ክፍተት አለባቸው። የጠቅላይ ሚኒስትሩ አማካሪ ተብሎ የተሰራጨው ከየት የመጣ መረጃ እንደሆነ የማይታወቅ ነው። ለሥራ ጉዳይ ልዑካን ቡድን ሆኖ ሄደ የሚለውም የተሳሳተ መረጃ ነው ብለዋል። ሦስተኛ ዲግሪ ፒኤችዲ ሰርቶ ለምርቃት ነበር ወደ አሜሪካ የሄደው። ለምርቃት ሂዶ ነው ይሄ ነገር የተፈጠረው እንጂ ለመንግሥት የጠቅላይ ሚኒስትሩ አማካሪ ነበሩ በሚል የተሰራጨው መረጃ ሐሰተኛ ነው ሲሉ ተናግረዋል። በማኅበራዊ ሚዲያ የተሰራጩት መረጃዎች በጣም ደስ የማይል ክፍተት አለባቸው። የጠቅላይ ሚኒስትሩ አማካሪ ተብሎ የተሰራጨው ከየት የመጣ መረጃ እንደሆነ የማይታወቅ ነው። ለሥራ ጉዳይ ልዑካን ቡድን ሆኖ ሄደ የሚለውም የተሳሳተ መረጃ ነው ብለዋል። ሦስተኛ ዲግሪ ሰርቶ ለምርቃት ነበር ወደ አሜሪካ የሄደው። ለምርቃት ሂዶ ነው ይሄ ነገር የተፈጠረው እንጂ ለመንግሥት ሥራ አልነበረም የሄደው ያሉት እኚሁ አካል የተሰራጨው መረጃ ሰውን በጣም ስላሳሳተው ኮሜንቶቹ በሙሉ አስቀያሚ ናቸው ነው ያሉት። ታዲያ እያገለገሉ የነበረበት ተቋም የትኛው ነው ሲል ቲክቫህ ላቀረበላቸው ጥያቄም በፊት ደንቢ ዶሎ ነበር፣ ከዚያ በኋላ ፒኤችዲውን ነው እየሠራ የነበረው፣ በዝርዝር ባልገባልህም ሌሎች ምደባዎች ነበሩ ግን ሙሉ በሙሉ አልገባም ነበር፣ ምረቃውን ጨርሶ ለመምጣት ነበር የሄደው ሲሉ መልሰዋል። እርስዎም እንዳሉት የጠቅላይ ሚኒስትሩ አማካሪ ነበሩ የሚለው በማኅበራዊ ሚዲያ በሰፊው ተሰራጭቷል። ይህ ሐሰተኛ ከሆነ በምን ዘርፍ ነው ሲሰሩ የነበረው ታዲያ ስንል በድጋሚ ስንጠይቃቸው ከደንቢ ዶሎ እንደወጣ ይችን ጊዜ ትምህርት ላይ ነው የነበረው። በተጨማሪ ሌላም ዘርፍ ተመድቦ ነበር፣ ርክክብ ያላደረገበት የካውንሲንግ ጉዳዮች ነበሩት ነው ያሉት። ዶክተር ለታ ሰሞኑን ወደ አሜሪካ የሄዱት እዚሁ ኢትዮጵያ ሆነው ትምህርታቸውን ከተማሩ በኋላ ለምረቃ ነበር አስረድተዋል። ለምረቃው ነበር የሄደው፣ ነገ እንደሚመጣ ነው እየጠበቅን የነበረው ሲሉም ለቲክቫህ ኢትዮጵያ ገልጸዋል። ለታ ተስፋዬ ዶር በምን ምክንያት ሕይወታቸው እንዳለፈ ስንጠይቃቸውም አሁን ላይ በአሟሟቱ ዙሪያ የተረጋገጠ ምንም አይነት መረጃ አልደረሰንም፣ ጉዳዩን የያዘው የአሜሪካ ፖሊስ ነው፣ ውጤቱን ለቤተሰብ ነው የምሰጠው ስላለ ገና ግልጽ የሆነ መረጃ የለም ሲሉ ተናግረዋል። እባካችሁ ይህንን አዲስ ቻናል ሰብስክራይብ በማድረግ ትኩስ መረጃ ያግኙ።